ታሪካችን የሚጀምረው በአሜሪካ ማረሚያ ቤት ውስጥ ካልቪን የተባለውን እስረኛ እያስመለከተን ነው። ካልቪን በስርቆት ምክንያት የተያዘ ቢሆንም አሁን ግን የእርምት ጊዜውን ጨርሶ ከእስር ቤት እየወጣ ነው። ጓደኛው ፔርሲም የእሱን መውጣት ጠብቆ መኪና ይዞ እየጠበቀው ነበር። መኪና ውስጥም እንዲገባ በሩን ሲከፍትለት ሳይታሰብ ይመታውና እዛው ይወድቃል። ከዛ ፔርሲም ቀጣይ ስለሚያደርጉት ዝርፊያ በፍጥነት ይነግረዋል። አንድ ጌጣጌጥ ቤት ውስጥ ገብተው አልማዝ እንደሚሰርቁና በዚህም ዳጎስ ያለ ገንዘብ እንደሚያገኙ ይነግረዋል። ካልቪንም ምንም ሳይመስለው ወዲያውኑ ይስማማል። ትዕይንቱ ሲቀየርም ሁለት በልጅ ጦት የተሰቃዩ ባልና ሚስቶችን እንመለከታለን። ባልየው ልጅ መውለድ ቢፈልግም ነገር ግን ሚስትየዋ ስራ መስራት እንዳለባቸው ታስባለች። ካፌ ውስጥም ቁጭ ብለው ባለበት ሰዓት ሚስትየዋ አሪፍ ዜና ይዛለት እንደመጣች ትነግረዋለች። ባልየውም አርግዛ ይሆናል ብሎ በማሰብ ሬስቶራንት ውስጥ ሚስቴ እርጉዝ ናት ብሎ ይቀውጠዋል። ነገር ግን ሚስቱ እርጉዝ እንዳልሆነች ነግራ ታሸማቅቀዋለች። እሷም ልነግረው የነበረው በስራው ላይ እድገት እንዳገኘች ነበር። ባልየውም ይሄን ሲሰማ እያዘነ ደስ እንዳለው ይነግራታል። በሌላ በኩል ሁለቱ ሌቦች አልማዙን ለመስረቅ ወደ ጌጣጌጥ ቤቱ ሲገቡ ያሳየናል። ሰውየውም ካልቪንን ሻንጣ ውስጥ ከቶ ወደ ሱቅ ውስጥ ይገባል። ከዚያም ስራ አስኪያጇን እያዋራ ሐሳቧን ይሰርቀዋል። በዛን ሰዓት ካልቪን ከሻንጣ ውስጥ ወጥቶ ዳይመንዱን ይሰርቀዋል። ነገር ግን ሳያስበው ትንሽዬ ውሻ መጣ ካልቪንን ታስፈራረዋለች። ካልቪንም በፍጥነት ዳይመንዱን ይዞ ወደ ቦርሳው ይገባል። የውሻዋን ባለቤት ውሻዋ ጠፍታት እየፈለገቻት ነው። ከዛም የውሻዋን ድምፅ ከፕሪሲ ቦርሳ ውስጥ ትሰማዋለች። እነ ፕሪሲም ሲያመልጡ ስራ አስኪያጇ የጠፋውን ዳይመንድ ትመለከተዋለች። ወዲያውኑም ለፖሊስ ትደውላለች። እነሱም በሚያመልጡበት ሰዓት ፕሪሲን ያደናቅፈውና እግሩን ድንጋይ ይመታዋል። ካልቪንም ከቦርሳ ውስጥ በመውጣት መደበቅ እንዳለባቸው ይነግረዋል። ከዛም አንድ ላይ ተያይዘው ወደ ሱፐር ማርኬት ውስጥ ይገባሉ። ፖሊሶቹም አይተዋቸው ከኋላ እየተከተሏቸው ነበር። ሱፐር ማርኬት ውስጥም ቅድም ያየናቸው ባልና ሚስቶች ዕቃ እየገዙ ነበር። እየሸሸ የነበረው ካልቪንም ዳይመንዱን አውጥቶ እነሱ ቦርሳ ውስጥ ይከተዋል። ፖሊሶችም ሱፐር ማርኬት ውስጥ ገብተው ሌቦችን ሲያጧቸው ተመልሰው ይወጣሉ። ሌቦችም ዳይመንዱን የደበቁት ባልና ሚስቶች ጋር ስለነበር እነሱን መከታተል ይጀምራሉ። ከዛም የሚስትየዋን የቫኒሳን አባት እንመለከታለን። ፊልሙ እንደሚያሳየን አባትየውና ባልየው አይዋደዱም። አባትየውም ለልጁ ሁሌ ልጅ እንድትወልድለት ይጨቀጭቃታል። ቫኒሳም ከዚህ በኋላ እንዳይጨቀጭቋት ነግራቸው ወደ ሩሟ ትሄዳለች። በሌላ በኩል ሁለቱ ሌቦች ሽጉጥ ይዘው ቤቱን ሊዘርፉ ተዘጋጅተዋል። ነገር ግን ካልቪን ይሄ ሐሳብ እንደሚያስይዛቸው ይነግረዋል። እናም ቁጭ ብለው የተሻለ ሐሳብ ማሰብ ይጀምራሉ። ከዛም መንገድ ላይ አንዲት ሴት በጋሪ ሕፃን ልጅ ይዛ ስገፋ ይመለከታሉ። ከዛ ሌቦቹም አሪፍ ሐሳብ ማሰብ ይጀምራሉ። በሌላኛው ቀን ካልቪን ጺሙን ተላጭቶ ሕፃን ልጅ መስሎ ቅርጫት ውስጥ ይቀመጣል። ከዛም ፔርሲ ባልና ሚስቶች ቤት በር ላይ ቁጭ አርጎት ይደበቃል። ባልየውም በሩን ከፍቶ ሲወጣ መሬት ላይ ሕፃን ልጅ ያገኛል። ካልቪንም እሱን ሲያይ በለቅሶ ይቀውጠዋል። ባልና ሚስቶችም ልጁን ይዘው በፍጥነት ወደ ቤት ይገባሉ። ዳይፐሩን ሊቀይሩለት ሱሪውን ሲያወልቁትም ባዩት ነገር ይገረማሉ። ምክንያቱም ትልቅዬ ዘካርያስ ነበር የነበረው። ያዩትንም ነገር ባላየ በማለፍ ወደ ሕፃናት ማቆያ ይደውላሉ። ስልካቸው አልሰራ ሲላቸው የልጁን ጤንነት ለማስመርመር ወደ ሆስፒታል ይዘውት ይሄዳሉ። ዶክተሩም ልጁን ሲመለከተው እንደነሱ ነበር የደነገጠው። እጁ ላይ ትላልቅ ጠባሳዎችን እና ንቅሳቶችን ይመለከታል። ቢሆንም ግን ዶክተሩ ልጁ ጤነኛ እንደሆነ ይነግራቸዋል። ከዛ እነሱም ልጁን ምን ማድረግ እንዳለባቸው እየተመካከሩ ባሉበት ሰዓት ካልቪን ቦርሳቸውን ሰርቆ መሮጥ ይጀምራል። ነገር ግን አንድ ፖሊስ ይዘውና ለቫኒሳ ይመልስላታል። እሱም እሷን ሲመለከታት እማዬ ብሎ ይጠራታል። ቫኒሳም በዚህ ነገር ተገርማ ቤተሰቦቹ እስኪገኙ ልጁን ለማሳደግ ተወስናለች። ትዕይንቱ ሲቀየር የሌቦቹን አለቃ ዋልኮትን እያሳየን ነው። እሱም የሰረቁትን ዳይመንድ ይዘው ካልመጡ እንደሚገላቸው ያስፈራራቸዋል። በሌላ በኩል የቫኒሳ አባት ካልቪንን እየሰደበው እንመለከታለን። አባትየውም ይሄ ሕፃን በመኖሩ ቤት ውስጥ ደስተኛ አልነበረም። በዛን ቀን ምሽት እነ ቫኒሳ ልጁን ለማስተዋወቅ ጓደኞቻቸውን ይጠራሉ። ያዩት ልጅ አስቀያሚ በመሆኑ ጓደኞቻቸው ግራ ይጋባሉ። ካልቪን ሕፃን መሆኑን ረስቶ ብዙ ነገሮች ያምሩታል። ከዛ ውስጥ የቫኒሳ ጓደኛ ከሆነችው የአንዷን ጡት ለመያዝ ይሞክራል። እሷም ሕፃን መስሏት ጉንጩን ልስመው ስሞክር ከንፈሯን ምጥምጥ አርጎ ይስማታል። እነ ቫኒሳም ባዩት ነገር ግራ ቢጋቡም
አሁንም ችላ ብለው ያልፉታል። ከዛ ምሽት ላይ ሊተኙ ሲሉ ካልቪንን የሕፃናት አልጋ ላይ ያስተኙታል። ካልቪንም የአልማዙ ነገር ስላሳሰበው ሌሊት ላይ ተነስቶ ለመስረቅ ይወስናል። ከዛም ከአልጋ ላይ ቀስ ብሎ ወርዶ ዳይመንዱን ካገኘ በኋላ ጓደኛው ጋር ይደውላል። ካልቪን እንደ ትልቅ ሰው ሲያወራ የቫኒሳ አባት ይመለከተዋል። ከመጣበት ቀን ጀምሮ ሲጠረጥረውና ሲከታተለው እየነገረው ባለበት ሰዓት ዳሪል ይመጣባቸዋል። ከዛም አባትየው ሕፃን እንዳልሆነና እንደ ትልቅ ሰው ሲያወራ እንዳገኘው ቢነግረውም እሱ ግን ችላ ብሎት ያልፋል። ባልየውም ምናልባት እርቦት ይሆናል ብሎ ያስብና ወተት አፍልቶ አጠጥቶ ያስተኛዋል። ከዛም ባልና ሚስቶች በሚሳሳሙበት ሰዓት ካልቪን እያፈጠጠ ይመለከታቸዋል። ነገር ግን ባልየው ሕፃን ስለሆነ ባክሽ ምንም አያውቅም ብሎ ይነግራታል። ከዛም መሳሳማቸውን ይቀጥላሉ። በነጋታው ቫኒሳ ከእንቅልፏ ስትነሳ ደስተኛ ሁና ነበር። ምክንያቱም በባሏ የወሲብ ጥንካሬ ተደስታ ነበር። ነገር ግን በሚያስገርም ሁኔታ ካልቪን መሃላቸው ነበር ያደረው። ነገሩንም ችላ በማለት ተነስታ ወደ ሥራ ትሄዳለች። በኋላም ባልየው ሕፃኑን መንከባከብ ይጀምራል። ባልየው ልጁን በመንከባከብ ሲጠመድ፣ ካልቪን ደግሞ የቫኒሳን ቦርሳ ሰርቆ እንዴት እንደሚወጣ እያሰበ ነው። ነገር ግን አባትየው ካልቪንን እሽኮኮ ብሎ ወደ ሕፃናት ማጫወቻ ይዞት ይሄዳል። እየተጫወቱበት ባሉበት ሰዓትም ካልቪን ደጋግሞ የአባትየውን ዘካርያስ በኳስ ይመታዋል። ፒርሲም አጋጣሚውን በመጠቀም ካልቪንን ስለ ዳይመንዱ ይጠይቀዋል። ነገር ግን በዛ የነበሩት ሰዎች ፕሪሲን ሲመለከቱት ካልቪንን ሊሰርቀው ነው ብለው ያስቡና እሱን ከሰፈሩ ያባሩታል። ከዛም አባትየው ካልቪንን መኪና ውስጥ አስገብቶ ከኮፈኑ ዕቃ ለማውጣት ሲሞክር ካልቪን መኪናውን አስነስቶ ይነዳበታል። ከዛም ዳሪል ሌላ መኪና አስቁሞ መኪናውን መከታተል ይጀምራል። እየተከታተሉ ባሉበትም ሰዓት ለጥቂት ከመኪና አደጋ ይተርፋል። ከፊት ለፊት የነበረውንም መኪና ፖሊሶች በወጥመድ አስቁመውት ካልቪን ከኋላ ወንበሩ ነው ይቀመጣል። ፖሊሶችም አጋቹ አምልጦ ይሆናል ብለው በማሰብ ይናደዳሉ። በሌላ በኩል ፕሪሲ የዳይመንዱን ቦርሳ ሰርቆት ነበር። እሱም እንደያዘ ወደ አለቃው ሂዶ ቦርሳውን ይሰጠዋል። አለቃውም ቦርሳውን ከፍቶ ሲመለከተው ከአልማዙ ይልቅ የበሰበሰ ዳይፐር ነበር ያገኘው። አሁንም አለቃው ለፔርሲ ተጨማሪ ሰዓት ሰጥቶት አልማዙን እንዲያመጣ እያስጠነቀቀው ነው። በሚቀጥለው ቀን ባልየውና ጓደኞቹ ካልቪንን ወደ አንድ መዝናኛ ይዘውት ይሄዳሉ። እድሉንም ተጠቅሞ አልማዙን ከቦርሳ ውስጥ ያወጣዋል። ዳሪል በዛ ሰዓት ዙሮ ሲመለከተው አልማዙን አፍ ውስጥ ከቶ ይደብቀዋል። ካልቪንም ልጅነቱን ረስቶ የአስተናጋጇን ቂጥ ይመታታል። አስተናጋጇም ዳርሊን ያደረገው መስሏት መጠጡን አናቱ ላይ ትደፋበታለች። ወደ ቤታቸውም ተመልሰው ካልቪንን ካስተኙት በኋላ በነጋታው ልደቱን ለማክበር ይወስናሉ። አሁን ካልቪን እንደ ሕፃን ልደቱ እየተከበረለት ነው። በሌላ በኩል አባትየው ካፌ ውስጥ ቁጭ ብሎ ምግብ በሚበላበት ሰዓት በዜና ላይ የካልቪንን ፊት ይመለከተዋል። በኋላም ካልቪን ወንጀለኛ እንደሆነ ገብቶት እሱን ለማጋለጥ ወደ ቤቱ ይሄዳል። እሱም አሻንጉሊት ገዝቶ ለካልቪን በስጦታ መልክ ይሰጠዋል። ካልቪን ግን ያላወቀው ነገር ቢኖር በአሻንጉሊት ውስጥ የተደበቀ ካሜራ ነበር። ከድግሱ በኋላም ካልቪን አልማዙን ከሆዱ ውስጥ ለማውጣት አንድ መድኃኒት ይጠጣል። ያሰበውም እቅድ ይሰራለትና ዳይመንዱን ከሆድ ውስጥ ሊያወጣው ሲል ቫኒሳ ትመጣበታለች። ቫኒሳም ዳይፐሩን እየቀየረችበት ባለበት ሰዓት ዳይመንዱን ታገኘዋለች። እሷም በዚህ በመገረም ባሏ ጋር ሂዳ ያገኘችውን አልማዝ ታሳየዋለች። ከዛም ልጁን አባቷ ጋር ጥላ ለመዝናናት ትወጣለች። አባትየውም እነሱ መሄዳቸውን ካየ በኋላ ልጁን ወደ ሰማይ እየወረወረ ያንገላታዋል። በዚህም የተናደደው ካልቪን አባትየውን ያንቀውና ለማንም እንዳይናገር ያስጠነቅቀዋል። በሌላ በኩል እራት ሊበሉ የወጡት ባልና ሚስቶችን እያሳየን ነው። ቫኒሳም ልጁን በማደጎ ለማሳደግ እንደወሰነች ለባሏ እየነገረችው ነው። በደስታ ወደ ቤታቸውም ሲገቡ አባትየው ካልቪንን አንቆት ይመለከታሉ። ባልና ሚስቶችም በዚህ ነገር በመደናገጥ አባታቸውን የአእምሮ ታማሚ ነው በማለት ከቤታቸው እንዲወጣ ያደርጋሉ። በኋላም ካልቪንን ወደ ክፍሉ ይወስዱታል። አባትየውም ግን ከመውጣቱ በፊት አሻንጉሊት ውስጥ ያለውን ካሜራ በቲቪ እንዲመለከቱት ይነግራቸዋል። ባልየውም አሻንጉሊቱን ሲመለከተው በውስጡ ካሜራ እንዳለው ይመለከታል። ከዛም ከቲቪ ጋር በማገናኘት ምን እንዳለው ይመለከታል። በዚህም ዳርሊን ሕፃን ነው ብሎ ያስቀመጠው ልጅ እንደ ትልቅ ሰው ሲያወራ ይመለከታል። ወዲያውኑም ወደ ክፍሉ በመሄድ ካልቪንን ሲመለከተው እሱ በቦታው የለም ነበር። ትዕይንቱም ሲቀየር ሁለቱ ሌቦች አልማዙን በማግኘታቸው በጣም ተደስተዋል። ጓደኛውም የነ ቫኒሻን ቤት አለቃው እየተከታተላቸው እንደሆነ ይነግረዋል። ካልቪንም ባልና ሚስቶቹ አደጋ
አደጋ ላይ መሆናቸውን በማሰብ ከመኪና ዘሎ ይወጣል። እነሱንም ለመርዳት ወደ ባልና ሚስቶቹ ይመለሳል። በዛ ሰዓት ቫኒሻ አባቷን ለመፈለግ ትወጣለች። ባልየውም ሚስቱን ለመከተል በሩን ሲከፍተው የሌቦቹ አለቃ ይዘው ያናዝዙታል። ወዲያውኑ ካልቪንም ሕፃን መስሎ ይመጣል። ጠባቂዎቹም ሕፃን ነው ብሎ ስላሰቡ ሊያስተኙት ወደ ክፍሉ ይዘውት ይሄዳሉ። ካልቪንም መብራቱን ሲያጠፉለት ይደበድባቸዋል። በሌላ በኩል ባልየውም የሌቦቹን አለቃ እየደበደበው ነው። እየተደባደቡ ባሉበትም ሰዓት ፖሊሶች ወደ ቤታቸው ይመጣሉ። ሌቦችንም ካሰሩ በኋላ ዳርሊንን ስለ ልጁ ይጠይቁታል። ዳርሊንም ካልቪን ስለረዳው ከፖሊሶቹ ያድነዋል። ፖሊሶቹም ዳይመንዱን እንዲያገኙ ስለረዷቸው $100,000 ሽልማት እንዳላቸው ይነግሯቸዋል። ካልቪንም ስለ ሁሉም ነገር ካመሰገነው በኋላ ቤቱን ለቆ ይወጣል። እየወጣ ባለበትም ሰዓት እንባ ተናንቆት ያለቅሳል። ምክንያቱም ከዚህ በኋላ እንደዚህ አይነት እንክብካቤ መቼም አያገኝም። ዳርሊንም ብዙ ካሰበ በኋላ ከዚህ በኋላ እንደ ቤተሰብ አንድ ላይ እንደሚኖሩ ይነግረዋል። በመጨረሻም ካልቪንና አባትየው ቬኒሳ የወለደችውን ልጅ እያጫወቱ ነበር። ነገር ግን የተወለደው ልጅ ቁርጥ ካልቪንን ነበር የሚመስለው። ታሪካችን በዚያ በቃ። ፊልሙ እንደተመቻችሁ ምንም ጥርጥር የለኝም። እኔን ለማገዝ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ። ቀጣይ በአማረና በአዲስ ፊልም እንመለሳለን።